ጸበሏ መቼም በፊት ልጆቹ ውሃ እየጠጡባት ገዳም ሆና ዝም ብላ ትኖር ነበር። ግን ንግር ነበራት። በንግሯ መሰረት ግን ጸበል ተጀመረ፣ ተባረከ። ከተባረከችም በኋላ ድውያኖች እየተፈወሱ እሷ አስራ እዛው ያለ ቄስ ያለ ምንም ምክንያት እሷ እያደረገ እያዳነ እየፈወሰ ትሰድ ነበር። ከዛም በኋላ ግን ጽላቷ ተቀርጾ ከመጣ ቤተክርስቲያኖቷ አነስተኛ በመሆኗ ጠባብ ስለሆነች አገሩ ግን ምዕመናኖች ትንሽ ናቸው። ከ30 አይበልጡም፣ ከ25 አያንሱም። እነዛ ሰዎች ግን እየተጠናከሩ አሁን በድርጅት ላይ ተጀምራ አሁን እየተሰራች ያለችው እንጨትም እየተቀጠቀጠና እያለ እያከማቹ ነው ያሉት። በዚህ መሰረቱ እንግዲህ ፈዋሽና አዳኝ የመሆኗ የተረጋገጠ በመሆኑ ወዲያ እያለው መልሼዋለሁ። እንግዲህ ያው አባታችን እንዲያሉት ይቺ ቦታይቱ መጀመሪያ አምባንኮዬ ትባላለች ስሟም። ያቺ ምንጭ ውሃ ነበረች። ያቺ ምንጭ ውሃዋች ብትባረክ የበለጠ መድኃኒት ትሆናለች የሚል የአካባቢው ማህበረሰብ ውይይት አረገ። ወዲያውኑ ደግሞ በራእይ ተገለጸች። ይቺን ጸበሌን ብታስባርኩልኝ እኔም የህዝብ መድኃኒት ሆናለሁ ብላ ጠይምት ሰው መስላ ተናገረች ስለተባለ የመጀመሪያም እዚህ ተሰውራ የተቀመጠች ኪዳነ ምሕረት አለ እየተባለ አፈር ታሪክ ሲወራ ስለነበር ያንም መነሻ በማድረግ በ2008 ዓመተ ምህረት ጥቅምት 16 ቀን ጸበሏ ተባረከች። ወዲያውኑ ከዛ ጀምሮ አገልግሎት እየሰጠች ትገኛለች። በአገልግሎቷም ላይ ሰይጣን የያዘው መተት የተመተተበት ቡዲያ የያዘው የሰውየውን ማስብና የተለከፈበትን ሰው መታችሁንም ማስመታችሁንም ሳይቀር መንፈሱ እየዘረዘረ እየተናገረ ሰዎችንም እኒያን ሰዎች እያሳፈረ ህዝቡን ግን እያያነች ትሄዳለች። ይህንን ታሪክ የሰማ አንድ በጎ አድራጊ ነበረ። የአምባሰል ተወላጅ ነው። ተሾመ ታዬ ይባላል። ይህንን ሲሰማ ምናልባት በቅርብ ርቀት አንደኛ እዛው ጸበሉ ቦታ የሚመጣው ምዕመናን ጸሎት የሚያደርግበት፣ ሁለተኛ ከርቀት የመጣ ሰው ቢመጣ የሚቀበርበት፣ በቅርብ ርቀት ቤተክርስቲያን ቢሰራ የተሻለ መድኃኒትነት አለው ብሎ ህብረተሰቡ የሚሰራ ከሆነ እኔ ታቦተ ሕጓን እችላለሁ ስላለን እኛም እንሰራለን ብለን እዚህ ያለነው ቅድም አባታችን እንደገለጹት ከ25 የማንበልጥ ከ28 የማናንስ ሰዎች ይችን ቦታ እንስራ ብለን ታቦተ ሕጉ 2010 ላይ መጣልን። ታቦተ ሕጉ መጥቶ ታቦቷን ማነው ጸበሏን ባርኮ ሚካኤል ቀደም ሲል ከነበረው ቤተክርስቲያን ዲልባን ተቀመጠ። ያው ሰዓቱ ሲደርስ 2014 ዓመተ ምህረት ቡራኬ ማነው ቤቱ ተሰራ። 2015 ታቦቱ ገብቶ ያው እየተገለገልን እንገኛለን። ያው ያለውም ማህበረሰብ ቅድም እንደተገለጸው በጣም አናሳ ስለሆነ ይህንን ለመስራት ያው እቺን መቃረቢያ 50 ቅጠል መቃረቢያ ሰርተን አቅማተን ያው አሁን ድረስ ቆይተናል። ይህንን የሰሙ የማህበረ ማርያም ኦ ሚካኤል የተባሉ የሰንበት ተማሪዎች አምባሰል ወረዳ ውጫሌ የሚኖሩ ማህበራት ነው። ይህንን ለወረዳ ቤተ ክህነት እውቅና ብትሰጡልን እኛ እንረዳችኋል ስላሉን ለወረዳ ቤተ ክህነት እውቅና ሰጥተን እነሱም ይኸው የፋብሪካን ውጤት እየገዙልን ይገኛሉ። እኛም ማህበረሰቡ ከዚህ እንጨት እየሰበሰብን ይኸው የምታዩት እንጨቱ ተሰብስቧል። ቤተክርስቲያኒቱ በጣም አናሳ ናት። አሁን እነሱ ምናልባት ይህንን ቦታውን ቀርጻችሁ ላኩልን ስላሉ ይህንን ችግር የተመለከተ ሁሉ ይህንን ቤቱን ሁሉን የተመለከተ ሁሉ በጎ አድራጊ ማን ነው ግለሰብም ሆነ ማህበራት የበኩሉን ትብብር እንዲያደርግልን በኪዳነ ምሕረት ስም እንጠይቃለን። ይህንን ታሪኮ የገባችሁ በገባችሁ ልክ ብትናገሩ የተሻለ ይሆናል ብዬ አስባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የድንግል ማርያም የአስራት በኩራት ልጆች በኃያሉና በገናናው ስም እንደምን አደራችሁ? እንደምን አደራችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን ከፀሐይ መውጫ እስከ ፀሐይ መጥለቂያ የተመሰገነ ይሁን። እሱን አንስተው የማንተዋት እመቤቴ ርዕይተ ልቡና አቁራሪተ ማርያም ሰዓሊተ ምሕረት ለእሷም እንደየክብሯ እንደየጸጋዋና እንደየስጦታዋ የተመሰገነ ይሁን። እሺ አሁን መቼም ብዙውን ከጸበሉ ጀምሮ ቤቱ ድረስ ተብሏል። እኛም እያየን ነው፣ በሩቅ እየሰማን እየመጣን እየተጸበልን እየዳን ነው። እኔ እንኳን በሩቅ ነው የመጣሁት፣ ከዛው ከአምባሰል ወረዳ ከውጫሌ አካባቢ ያዛው ነው የመጣሁት።
ስመጣ ግን እዚህ ቦታ ላይ ቢያንስ በዛ በጓደኞቼ ከ5 ከ6 ያላነሰ አብደው እዚህ ቦታ ላይ ጤነኛ መስለው መጥተው እዚህ ቦታ ላይ ሲጸበሉ ዝም ብሎ በቃ ያው መንፈሱ ተነስቶባቸው በቃ ሁሉም ነገር አባታችን የተናገሩት ሁሉም ነገር ዝርዝር አድርገው እንደሚናገሩ ስሰማ እኔም በቃ መሄድ ያለብኝ በቄሱም ላይ ብዙ ነገር ፈተና እየመጣ ነውና ቄሱም ቢሆን አይቀርም በማለት መሄጃ እየተጸበልኩ እገኛለሁ። አሁንም እኔም አሁን በቃ በአንድ ቀን በመጣሁበት በአንደኛው ቀን ራሱ ያው ማህበር ነው የቀረኝ። ወደ እንዳለ በጣም ተረብሿል። በቃ ቦታውም በቃ በሚከበር በፊት ያለ ነው እንትን ጸበል እዛ ገበያ ስንመጣ ጸበል እንትን ውሃ እየጠጣን ነበረ። ከዛ ሲኖር ሲሆን አሁን እዚህ ደረስን። እግዚአብሔር የተመሰገነ ይሁን ብዬ እዚህ ቦታ ላይ ስመጣ አሁን ደግሞ ቤተክርስቲያኗም ተሰርታለ እያሉ ጊዜና ደስታው ተሰምቶኝ ዛሬ እዛ አቅንቼ ሳይ ያው ቤተክርስቲያኗ ጥቂት በጣም ያው ግን ባሉበት ሰዎች በጣም እጹብ ድንቅ ሆና እንድትሰራች ነው ያሉ ሰዎች ከ25 የማይበልጡ ሰዎች እንዲት አድርገው ግን ቆራጥ በመሆናቸው ያሉት ህዝበ ክርስቲያን ጀግኖች በመሆናቸው በጣም እንቁ አድርገው ነው የሰሯት በፈቃዳቸው በራሳቸው ያው እመቤቴ ፈቅዳ ማለት ነው። እና አሁንም ውስጥ መጽሐፉ ሁሉ እንደው ደስ ይላል በእውነት የሚረዳላ እናንተ ናቸው ያወጣችሁት ብል እንደው እኛማ ኪሳችን እያወጣን ነው የሚረዳንም እንደው አንድ ጣል እያደረጉልን እዚህ ደርሰናል አሉኝ ካህናቶች አባቶችን ጠይቄ ማለት ነው። እና አሁንም እዚህ እንደው ጥሩ ቦታ ይዛለኝ አሁንም ወደፊት ብዙ ነገር እንዲታሰፉ በይታየም ጥቂት ቢያንስ የሰማዋን ነገር አለች ቦታይቱ ፈፋፋና ፈፋዋ እንኳን አዋስኖ የራሷ መሆን አለበት። ትንሽዬ ናት የጸበሏ ቦታ ስላሉኝ ያችንም ይዛችሁ እንዲከዱ እናንተም ቅንጭላታችሁ ላይ አይምሯችሁ ላይ እንዲቀመጥ ነው። በእውነት የአንድ ቤተክርስቲያን ችግር የሁላችንም እስከሆነ ድረስ ይህንን ተደግፋችሁ እንዲከዱ ነው። ይህንን አነሳስቶ እዚህ እንዲያስጀመረን አስጀምሮ እዚህ ላደረሰን ክብር ምስጋና ይግባው። ወደ አባታችን ማረነ ሳለነ ደጋፎቹ ይደግፉልን። እናንተ መስረጋችሁ እግዚአብሔር መቤት ይቀበልልን። በመኖርም እሷ ታበርታችሁ እሷ ታጠንክራችሁ ጠንክራችሁ ደግሞ ለፍጻሜ ያብቃልን። እግዚአብሔር ዘመዱንም ያለውን በውጫል ያራራልን። እግዚአብሔር መቤት ትርዳን። አቡነ ዘበሰማያት ጉልበቷ ነው ባህኔ ረሰነ ረሰይክሙ ከመይኩን ዲሎን ተሰማዚዮ ማህረክ